ተማሪዎች ጊዜያቸውን የሚቆጥቡበትና የትምህርታቸውን ውጤት የሚያሻሽሉበት 6 ምርጥ አርቲፊሻል ኢንተለጀንሶችን ነው እያንዳንዱን እኔ። አንደኛ ኪውዝጂኮ። ይህ አርቲፊሻል ኢንተለጀንስ ወይም ፕላትፎርም ጥያቄ የሚያወጣ ነው። ማለትም ረጃጅም ጽሁፎች አፕሎድ አድርጋችሁ በደቂቃዎች ውስጥ ጥያቄ አውጥቶ ይሰጣቸዋል። በተጨማሪም ማብራሪያ የምትፈልጉት ነገር ካለ በቀላሉና በፍጥነት አብራርቶ የሚሰጣችሁ ነው። ይህንን በቀላሉ በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። ሁለተኛ ዱኦሊንጎ። ይህ የፕላትፎርም አይነት ትምህርታዊ የሆነ ነው። በውስጡም የተለያዩ ሀገሮች የቋንቋ ትምህርቶችን አካቶ ይዟል። ይህ ለየት የሚያደርገው ከትምህርቱ በተጨማሪ በየቀኑ እያስታወሰ ጥያቄዎችን ይሰጣቸዋል። በጣም አሪፍና ተመራጭ ነው፣ ተጠቀሙበት። ይህንንም ፕላትፎርም በቀላሉ በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። ሶስተኛ ግራመርሊ። ይህ ኤአይ በጣም ታዋቂና ተመራጭ የሆነ ፕላትፎርም ነው። በተለይ አሳይመንት፣ ሪሰርች ስታዘጋጁ ግራማቲካሊ የተሳሳታችሁትን ያስተካክላል። ይህንን በቀላሉ እንደሌሎቹ ኤአይዎች በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። አራተኛ ኦተር.ኤአይ። ይህ ፕላትፎርም በግሩፕ ከጓደኞቻችሁ ጋር መረጃዎችን ሼር ለመደራረግ በተጨማሪም የተለያዩ ማብራሪያዎችን ለማግኘት በጣም ተመራጭ ነው። ይህንን በቀላሉ በስልካችሁ ሆነ በኮምፒውተራችሁ መጠቀም ትችላላችሁ። አምስተኛ ኤአይ አይስብሬከር። ይህ ከተማሪ በተጨማሪ ለመምህራን በጣም ጠቃሚ የሆነ ነው። ማለትም ፕሬዘንቴሽን በፓወርፖይንት ሆነ በፈለጋችሁት ፎርማት በቀላሉ የምትሰሩበት መንገድ ነው። በጣም ብዙ አይነት አለ፣ የመረጣችሁትን ተጠቀሙበት። ስድስተኛ ቻትጂፒቲ። በጣም ፖፑላር የሆነና ታዋቂ የሆነ ነው። ስለዚህ ብዙ ተብላችኋል። የተለያዩ ነገሮችን፣ ሪሰርቾችን፣ የተለያዩ ሂሳብ ጥያቄዎችን፣ ኪዩዞችን የማይሰራው ነገር የለም። ይህ በጣም ተመራጭ ነው። በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። እንደዚህ አይነት መረጃዎች በዚህ ቻናል ያገኙበታል። ለብዙዎች ዘንድ ዳርስ ዘንድ ላይክ፣ ሼር እና ሰብስክራይብ ያድርጉ። ፈጣን ሜሞሪ